አንተ በቃ እሷ አትወድህም። እሺ በግድ ነው እንዴ? በግድ ልጅ ነው እንዴ? አትሆናትም። ሲጀምር አንተ አትመጥናትም። አልመጥናትም። አዎ እሷ ራስን እንዴት ነው የምታየው? በጣም ከፍ አድርገህ ነው እንዴ የምታየው? ተራራ ሰው ነህ። አለቀ በቃ። ጓደኝነትህን እኮ አየሁት። ያንተን ጓደኝነት አልፈልግም። አሁን ሁለታችሁ አትጨቃጨቁ። የኔ የሆነችን ሴት እንደዛ መናገር ምን ማለት ነው? ያለፈ ታሪክ እኮ አንተ ነው። ሆነች እሺ ምንድነው? ልቀቀኝ እባክህ። ልቀቀኝ። ሲያስጠላ በእናታችሁ። አንተ አሁን ጓደኛ ነህ እንዴ? ስለዚህ ዛሬ የተሻለ ሰው አግኝቻለሁ ብላ እኔን ጥላኝ ከሄደች ነገም ጓደኛዬ ነው ከንጥላ ማትሄድበት ምንም ምክንያት የለም። ምን ታውቃለህ? ጥላኝ ትሄድ አትሄድ። ሄኒም ብትሆን ያስከውን ያጽናለ ከፍ በለልን። ፈልገው ከናንተ ይሄንን ምርጥ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። አንቺ ደግሞ ካላወራሽ መሄድ ትችያለሽ። እኔ አሁን እያወራው ሰው ዝም ሲል እየደበረኝ ነው። እንዲደበርክ እኮ ነው ቶሎ ብዬ ዝም ያልኩት። እኔ እንዲደባ አሁን እኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፍጽ ያለ ስምረት አለች ደህና ነኝ እኛ ያለን እና መችቶናል። እነሱ ራሱ ተመችቷቸዋል እዚህ በመሆናችሁ። እኔ ደግሞ አንቺ ስላለሽ እውነት ነው የተመቸን። ለዛ ነው አሁን እዛው ደግሞ እንትን አይበልሽ አይበረቅብሽ። አይ አልበረቀብኝ፣ ትንሽ የተወሰነ ሙቀት ነው የተሰማኝ እኮ። እንደዛ አይነት ሙቀት እንዲሰማሽ አልፈልግም። አንቺ ስላለሽ ሳይሆን ድሮም እኔ ደስ ሲለኝ ትላላችሁ ከዛ እና ብቻ ግን ለማንኛውም ያው ትላንትና የተለቀቀውን ቪዲዮ አይታችኋል። ብዙ ነገር አይተናል። እኛም ሰው እንደዚህ ባንዴ ይቀየራል ብዬ አስቤ አላቅም። ምናልባት ቀልዱን ይሆናል አይሆንም እሱ ነው የሚያውቀው። ሚኪም እንደዛ አይነት ነገር ውስጥ እንደገባ አላወኩም። ጓደኛ እንዳለውም አላቅም ነበረ። ግን ደግሞ ልጅቷን ሳይት በጣም ነበር እየተቀያየረብኝ የነበረው። እኔን ራሱ እንዴት ሲያመነጫጭቁኝ እንደነበረ አይተሻል ማለት። አዎ እኔ መናገር የምችለው ነገር አይደለም ማለት ጓደኝነት እንደዚህ ነው ብዬ አላስብም። ማለት ሄኖክ መጀመሪያ ላይ ብዙ ነገራቶችን ማጣራት ነበረበት ሰው ከማምጣቱ። አይ ነገሩን እኮ ተናገረ፣ ግልጽ አድርጎ ተናገረ እኮ። እኔ ምንም ልረዳው አልቻልኩም። ታውቃላችሁ አንደኛ ነገር ሚኪን ጓደኛችን ነው፣ ሄናም ጓደኛችን ነው ማለት ከየትኛው ወገን ትሆናለህ? ከአንድ ወገን ስትሆኑ ሌላኛውን እንደበደላችሁ ነው የሚታሰበው ማለት አብዛኛውን። አሁን እኛ ስንረዳ አሁን እኔ ፍጽና ሄኖክ ቢጣሉ ሁለቱን ለማስታረቅ ነው መሞክረው ማለት ይሄ ጥልም አትሉትም የሆነ ብቻ ደስ የማይል ነገር ነበረ ትላንትና እንዳያችሁት ማለት ነው። በማከል ገብታችሁም ለማስታረቅ የማይሆን ነገር ነው። ምክንያቱም ጥሉ እኔ ስምሪ ግን ነገሩ ገብቶሻል? የእውነት አይ ግልጽ አሁን እያሰቡ ያሉት ነገር ገብቶሻል? እኔ ምንም የተፈጠረው ነገር ምን እንዳለ ልንገርሽ። በቃ በመጀመሪያ ልጅቷ የሚኪ ጓደኛ ነበረች፣ የሚኪ ፍቅረኛ ነበረች። ብዙ ላይፍ አብሮ አሳልፈዋል ይመስለኛል ሁኔታውን ካየሽ። ከዛም አሁን እኛ ከምናስበው አይነት ላይፍ በላይ ያሳለፉ ሰዎች ናቸው። የሱ ሁኔታ እና ሄኖክ ደግሞ በመሀል ተናግሯል። አዎ ያልገባኝ ፓርቲ ሄኖክ ከሷ ጋር በዚያ አጭር ጊዜ ውስጥ ግንኙነት ይኖራል ብዬ እኔ ነኝ ያለያየዋቸው ብሏል እኮ። እኔ እንደዛ አልሰማውም። እንደዛ ማለቱን አልገባኝም። ማለት ቪዲዮን አይቻለሁ ግን ታውቃለህ እንደዛ ነኝ ያለያዩአቸው ሲል የሱ ሐሳብ አሁን እንደዛ ነው። ሶስቱ ተታውቀው በማይሆን ነገር ነው በቃ የተለያዩ ስላለው ብሎ አስባል። የተለያዩበት ምክንያት ካንተ በላይ ሰው አግኝቻለሁ አንተ አታስፈልገኝም ምናምን ብላ ነው የተወችው ይመስለኛል። እና ላይክ ከየትኛውም ሰው የትኛውም ወንድ ደግሞ ያናድዳል። እኔም በሆን አሁን አንቺ ይሄን ነገር ልትረጂ ያልቻልሽው ሜቢ ሴት ስለሆንሽ ይሆናል። እኔ ወንድ ነኝ። እኔ ጓደኛዬ ሆና የነበረች ሴት አትሆነኝም ካንተ በላይ አግኝቻለሁ ብላ ከጓደኛዬ ጋር ስትሆን ያ ነገር ያናድዳል፣ የሆነ ስሜት ውስጥ ይከታል። በጣም በቃ ማይሆን ነገር ውስጥ ሊከት ይችላል መረዳት እስከማይቻል ድረስ። እኔ አሁን ያንን ነገር ተረድቼው ነው ይሄን ነገር እንዴት አድርገን መፍታት እንዳለብን አላቅም። ብቻ ግን ነገሩን ሄኖክም በግልጽ እንዲነግረን ፈልጋለሁ። ከልጅቷ እኛን አስበልጠን አስቀድመን አልለውም፣ መብቱ ነው። ጓደኛው ናት፣ ሚስቱ ናት፣ ትዳሩ ናት ይመስለኛል። እንደዛ ነው። እንደዚህ እኔ ልቅደም፣ እኔ ጓደኛ ነኝ፣ እኔ ይሻልሃለሁ ልለው አይደለም። እኛ እንሻልሃለን ማለት መፋለም ብዬ አላስብም ማለት ቢያንስ የኛ ጓደኝነት ከሷ ጋር ያለውን ጓደኝነት ወደ ራሱ ጓደኝነት ያደርግ የኛንም ጓደኝነት እኩል ማስኬድ ከቻለ እንደውነቱ በማከላችን ሰው እንደውነቱ እንደዚህ መባልም አልፈልግም። አንተ አታስፈልገኝም ሴት አግኝቻለሁ ሂድ ወደዛ እንድባል አልፈልግም። አይ እሱን እኛም አንፈልግም ሁላችንም። እኔ አሁን ትላንትና እንደዛ ሲለኝ በጣም በቃ ሰው የሚተካ አይደለም።
እኔ ጓደኛው ነኝ። በጣም ምርጥ ጓደኛው ነበርኩኝ። ግን ደግሞ በሴት የመጣ መጣላት አልፈልግም። ከሚኪ ጋርም እንደዛ እንዲጣሉ አልፈልግም። ብቻ ለማንኛውም ሁለቱንም ጠርቻቸዋለሁ። ግን ደግሞ ልጅቷን አልፈልጋትም። ልጅቷን እንድትመጣ አልፈልግም። ነገሩ እንዲባባስ አልፈልግም። ልጅቷን ጠርቼ ከሄኖክ ጋር ከሚኪ ጋር ባገናኛ ሌላ ችግር ውስጥ ሊገቡብን ይችላሉ። እኛም ማናስበው ችግር ውስጥ ሊገቡ ይችላሉ። ዳግም ከሱ ጋር ሲያያት ምናልባት ሚኪ ሊናደድ ይችላል ብዬ ለሄኖክ ብቻውን እንዲመጣ ነው የነገርኩት። ለሚኪም ብቻውን እንዲመጣ ነው የነገርኩት። ሁለቱም ለየብቻ ነው የሚመጡት። ብቻ ሲመጡ ያለውን ነገር ግልጽ አድርገን ፊት ለፊታችሁ ካሜራ ያዝነው አንደኛም ለዛ ነው ይዘን በግልጽ እናወራቸዋለን። ብቻ ለማንኛውም ይመጣሉ። እስኪመጡ ትንሽ እንጠብቃቸው። ባሳሟልሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ እንዲያው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ገመናህን ነግረ ብሶትክን ሚስጥሩን የኑሮዬ መልኩን የቤትን ችግሩን አንተንም ከከዳች ወዴ ቁረጥ ባክ ልቧ ከጨከነ ከማነውልህ ሆድ ያለመቁረጡ ተወራ እንደ በደል መንገር ማባበሌ አስገመተኝ መሰል ሆዴ መቁረጥ ቢችል ምንኛ ደግ ነበር ተሸክሟት ቀረ ላያገኛት ነገር ባሳሟልሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ። ለምን እንደጠራ ነው ቃል አይደል? ኦኬ። ትላንትና እኛ የማናውቀው ብዙ ነገራቶች አሉ አብራችሁ የተፈጠሩ። ቆይ አይ እኔ አሁን ግልጽ እንድታደርግልኝ የምፈልገው ነገር እንዴት ግን እስከዛሬ ያልነገርከኝ? ጓደኛ እንደነበረች እንደዚህ አይነት ላይፍ እንደነበረ ትንሽ ያው እኔም ወደ እናንተ ጋር ስትመጣ ምናምን የተወሰኑ አለመግባባቶች ስለነበሩ ልነግራችሁ ነበር በስልክ ምናምን፣ ግን እዛ ሲሄድ እነግራችኋለሁ ምናምን ብዬ ወደ አዲስ አበባ ስመጣ ልነግራችሁ ነበር። ግን ወደ አዲስ አበባ ስመጣ ደግሞ ደስ ማይል ነገር ነበር ታውቃለህ። ደስ አይልም ነበር። እኔ ከምንም በላይ የጎዳኝ አሁን የእሷ መምጣት ምናምን አይደለም ታውቃለህ። ሄኖክ ጓደኛዬ ነው ገባ። ሄኖክ ጓደኛዬ ነው። እሷን አጥቼ ሄኖክን አጥቼ ሁሉም ነገር ከባድ ይሆናል ታውቃለህ። ግን የእውነት ግን ሚኬንያውን ምንም ነገር ላምን አልቻልኩም። የእውነት ቀልድ እየመሰለኝ ነው። እኔ ለምሳሌ ምንም አይነት ነገር የገባኝ ነገር የለም። ምክንያቱም እኛ ጠርተናት አንድ ላይ ነው። ግን ደግሞ ሄኖክ እኔ እንደዛ ሲለኝ በቃ ይሆናል አይደለ ሌላ ነገር እንዳለ እውነት እንደሆነ እንዳምን አድርጎኛል። ማናችሁንም አልፈልጋችሁ ምናምን ሲል እውነትም መሰለኝ። አንድ ደግሞ ግራ ገባኝ። እንዴት ማድረግ እንዳለብኝ አላውቅም። አሁን አዎ ልክ ነህ። ግራ ያጋባል ነገሩ ማለት እኔ አልነገርኳችሁም። እርግጥ ነው ያለፈም ነገር ቢሆን ለእናንተ መነገር ነበረበት። ያን አምናለሁ። ጓደኝነት መሀል ላይ ምንም ነገር መደባበቅ ምናምን እንደሌለብን አውቃለሁ። ግን ደግሞ ምንድነው ይሄ እንዴት ነው ሊፈርስ ያለ ቤት አለ። እዛ ስለነበር ሁኔታው በቃ ብነግራችሁም ባልነግራችሁም ትርጉም ለውጥ አያመጣም። ምክንያቱም እየፈረሰ ነበር በቃ። እኔ ደግሞ እንደሚፈርስ እንደማይሆን ፕላስ ደግሞ ልጅቷ ስትሄድ የተሻለ ሰው አግኝቻለሁ ብላን ሄደችው ገባ። ስለዚህ ዛሬ የተሻለ ሰው አግኝቻለሁ ብላ እኔን ጥላኝ ከሄደች ነገም ጓደኛዬ ነው ግን ጥላ ማትሄድበት ምንም ምክንያት የለም። ምን ታውቃለህ? ጥላኝ ትሄድ አትሄድ አሁን ስለዚህ ነው የምዘፈው። ሄኖክ አሁን እኔ ለጭቅጭቅ አይደለም የጠራኋችሁ። ምን እንደሆነ እኔ አሁን አንደኛ የጠራው ላይክ ከሷ እኛን አስቀድመሃል፣ እሱን ደግሞ በግልጽ ነግረህኛል። ዛሬ በቤተሰብ ፊት
ግልጹን እንድትነግረኝ ስለፈለኩ ነው። ላይክ አስበልጠኝ አለልህም። እኔ በቃ ወደድኩት። እኔ መውደድህ ልክ ነው እኮ እኔ እኮ ጥላት አለልህም፣ ግን ደግሞ ከእናንተ ጋር ሁለተኛ አብሬ እንደዚህ አላደርግም ለምን አልከኝ? መብቴ ማለት መብቴ እኔ ተመችቶኛል። አንተ ዝም በል አንተ ሁሉ ጊዜ ጭቅጭቅ እኔ ተመችቶኛል ማለት እኛ እንደዚህ ያህል እኔ አሁን እንደዚህ አይነት ነገር እኔ ካንተ ጋር ልሁን ብዬ ችክ አልልብህም፣ ግን ደግሞ ሁላችንም አብረን መስራት እንችላለን። ልጅቷን ብትሆን ጓደኛ ብትሆን ፍቅረኛ ብትሆን አብረን የፈለግነውን ነገር እሱ ምንድነው መሰለህ እኛ ምን እናደርጋታለን? ችግር የለውም እኮ እና ለማንኛውም ሄኒ ችግር የለውም። አሁን ከሚኪ ጋር ያለውን ነገር መፍታት ካለበት ሚኪ ምን ናት? ቆይ ለምንድነው እኔ እንደዛ ይሰደብከኝ? የጮክብኝ ብዙ ነገር እሷንስ ቢሆን እንዴት ነው ሴት ልጅ እንደዚህ ትወራለች? አለ ሰላም እኔ እንደ ጮኩብህ ላንተ ካለኝ ቦታ አንፃር ነው። ግልጽ አድርጉት ነገሩን ሚኪ ሁለታችሁም። ምንድነው ግልጽ አድርጉልን ማለት ነገሩን በስነ ስርዓቱ ማስረዳት የምትችሉ ከሆነ አስረዱን። አንደኛ ነገር እየመሰለ እኔ ይኸውልሽ ስምረት እኔ ሶስታችሁንም ጠርቼ ጓደኛዬ ናት ካሁን በኋላ ከሷ ጋር ነው ቪዲዮ የምሰራው ተዋውቁልኝ እና በቃ በዚሁ የኛ ማብቂያውን ለማለት ነው። ትላንትና በቃ እኔ አክብራ ስለጠራህን እኔ በቃ ያንን አስቤ ነው የመጣሁት። እንዲህ ተራ ነገር ነው የኛ ጓደኝነት እኮ የኔ የሆነ ሰው ጋር በምን ነገር ተነስተላው የኔ የሆነ ሰው አንተ በቃ እሷ አትወድህም። እሺ በግድ ነው እንዴ? በግዱ ልጅ ነው እንዴ? አትሆናትም። ሲጀምር አንተ አትመጥናትም። አልመጥናትም። አዎ እሷ ራስን እንዴት ነው የምታየው? በጣም ከፍ አድርገህ ነው እንዴ የምታየው? ተራራ ነው ሰው ነህ። አለቀ በቃ ሞተ። አይ እንደዚህ ይባላል። እሺ ለሷ ነው በለጥ ካንተ በለጥ ይባላል። ካንተ ነው በለጥኩባት። እሺ ምን ልትሆን ነው? በምንም አበልጥም ከኔ ሰው ነኝ እኮ ነው። ስርዓት ያዙ። ምንድነው አትመጥናትም እያለ እየዘማሽው አይደል? ሰው ነን እኮ እኔ እኮ አንተ ታንሳለህ እያልኩ አይደለም። ለሷ ግን አንሰባታል። ለሷ አንሰባታል እኮ ለሷ ካነስኩኝ አንተ ትሻልክ ነህ ማለት ነው። በምን በቃ እሷን ጠይቃት። አሁን ሁለታችሁ ደጅኛለህ እንዴ? ሁለታችሁ ተረጋጉና ነገሩን በስርዓት ለመፍታት ሞክሩ። መፍታት የማትችሉም ከሆነ መሀላችሁ ላይ እየበጠበጥናችሁ ያለ ነው እኛ ከሆነም እኛም ችግር የለውም መስመራችንን እንይዛለን። ህይወታችሁን መረበሽም አንፈልግም፣ ግን እንድንበጠበጥ አልፈልግም። ሰላማችንን እንዲናጋ አልፈልግም። ደስ ይል ነበር የኛ አብሮነት የኛ አንድ መሆን ደስ ይል ነበር። ግን ደግሞ ፍላጎቱ ከሌላችሁም ችግር የለውም። ግን ደግሞ ሁለታችሁ እንድትጣሉ አልፈልግም። በአንድ ሴት ልጅ እንደዚህ ሁለታችሁ ጓደኝነታችሁን እንድታጡ አልፈልግም። ብቻ ለማንኛውም ፈጣሪ ይርዳችሁ። ሄኒም ብትሆን ያስከውን ያጽናለ ከፍ በልልን። ግን ደግሞ ከሚኪ ጋር ያለውን ነገር ብትፈታ ሚኪ እንዲሆን ጓደኛ ነው። ከዚህ ጋር ምንም ነገር አልፈታም፣ ምንም አልፈታም። እኔም አልፈታም። ሲጀመር አልፈልገውም። ጓደኝነትህን እኮ አየሁት። ያንተን ጓደኝነት አልፈልግም። አሁን ሁለታችሁ አትጨቃጨቁ። የኔ የሆነችን ሴት እንደዛ መናገር ምን ማለት ነው? ያለፈ ታሪክ እኮ አንተ ነው። የኔ ነች። አንተን አልፈልግም ብላ እኔ ጋር መጣለች። አንተ እኮ ነህ በሁለታችን ግንኙነት ጣልቃ የገባኸው። በግድ ብላችሁ አልነበር እንዴ? በቃ ለምን ነው የኔ እኮ አፍ የምከፍተው ነገር ነው ግራ የሚገባኝ። አፍ የምከፍተው ምን ማለት ነው? አፍ የምከፍተው እሺ፣ አሁን ልትጣሉ ነው? ምንድነው አፍ የምከፍተው የምትለው? በጣም ትልቅ ሰው ትመስለኝ ነበር። ትንሽ ነው። ትልቅነቴን አሳያለሁ። አትለቀኝ ነው። እሺ ምንድነው የምትለው? ልቀቀኝ። ሲያስጠላ በእናታችሁ። አንተ አሁን ጓደኛ ነህ እንዴ? ምን አይነት ሰው ነው? ልቀቀኝ። እኔ አንተ ምርጥ ጓደኛ ነህ። ምንም አታመጣም ጓደኛዬ። ጓደኛ የሆናችሁት ማለት ቀልድ ነበረ። ለማንኛውም እንደዚህ አይነት ቀልድ አይቀለድም። ፕራንክ ተደርጋችኋል። እንደዚህ አይነት ቀልድ አይቀለድም። የባለፈውም የእናንተ እንደዚህ አይነት ቀልድ አይቀለድም። ይኸው በሷ ቪዲዮ አረጋ። በሷ ፍቅር 6 ቀን ልብስ ሳልቀይር 2 ቀን በሷ ሳልቀይር 2 ቀን አይደለም። አሪፍ ነው። ግን እርግጠኛ ናችሁ ሁለታችሁ? ፈሳው በጣም እርግጠኛ ነው። ደበረሽ
ፕራንክ ነው በቃ የተደረገው። ልጅቷ ሚስት አይደለች የኔ ከኛ ትበልጥባለች። እዩ ማለት የሰፈሬ ልጅ ናት። በጣም ጥሩ ልጅ ናት። አንድ የገባኝ ነገር እዩ ማለት አጎቷ ነኝ። ሰምሪ ሚኪን አብረው ነበር የሀገራችን። እኛ ደግሞ አብረን ነው። አብራችሁ ነበራችሁ። ምን ፕራንክ እኮ ተደረጋችሁ? እመቤቴ እናንተ አርጋችሁ ነው እንዴ? ነዋ ተደልግባ እናንተ ፕራንክ አድርጋችሁ ነው እንዴ? ግን እንደዚህ አይነት ውጥንቅጥ ያለ ፕራንክ እንዴ ወኔ አሁን እሺ ከማጋ ለገለ እንትን ልበል ይቅርታ በቃ አሁን እኮ በቃ ተስማማን፣ ችግር የለውም። ተው ኧረ ግን በጣም ከባድ ነው። ለእናንተ ፕራንክ አይከብድም። አንተን እየተናገርኩ ነበር። ችግር የለም ጉድ ቤቢ አንተን እየተናገርኩ ነበር። የሚያስጠላ ንግግር ባለጌ እኮ ብያለሁ። እኔ ኖርማል ነው ያኮ ብልግና ነው እንዴ? ግን እናንተ ጌታ እንችላለን። ግን ይምር ተናዳችሁ አንችልም ፍፄ አንችልም አይደለም። ችሎታችንን መጀመር ፕራንክ ማለት የተጎዳሽ ያለ አይ እኛ ቤተሰብ እኛ ሁሌ ፕራንክ ስንደራረግ የምር ማለት ነው የምር ሁልጊዜ ደስ የሚለኝ ይሄ በቃ ኔጌቲቭ ነገርን አናይም። ሁልጊዜ ፖዚቲቭ ነገር እርስ በርስ እነ ፍፄ ሲያረጉን እኛም ያን ያክል አግሬሲቭ አንሆንም። ትክክለኛውን ነገር ነው። ዛሬም የእናንተ እውነት የጓደኝነታችሁ አሁን ለኔ አሁን መልካም ምኞት ስትመኙልኝ ለኔ ይግጠም እና እውነት በጣም ነው የማመሰግነው። የኔ ምርጥ ጓደኛ እኔ ግን ምርጥ ጓደኛ የሰው ሚስት እየነጠቀ ነው የሚኪናት ብዬ ላሳምነው የኤፍሬምን ሚስት ነጥቆ ነበር። አሁን ደግሞ የሚኪን ሚስት ነጠቀ እኮ የመሰለኝ የነበረው እንደዛ ነው ታውቃለህ። አሁን እኔ የማስመለስ ዘመቻ ውስጥ ልገባ ነበረ። የኔ አባት አንተ ሁኔታ ነው እባክህ ስለይብኛል። እውነት በጣም ያንተ ሁኔታ ይከብዳል። እንዴት ነው እንደዛ ልጅቷ ላይ እንደዛ ስትሆን እኔ ስገፈትር ልጅቷ በነገራችን ላይ ጥሩ በጣም ጥሩ ልጅ ናት። ቤተሰብ ታውቃላችሁ፣ እናንተም ወዳችኋታል። ደስ የምትል ልጅ አንቺ አሁን ሴት ነሽ ላልኳት ይቅርታ ሴት ነች። እኔ አሁን ዛሬ ራሱ ያልጠራዋት የእውነት ነገሩ ይበላሻል ብዬ ነው ዛሬ ራሱ ያልጠራዋት። እውነት ይዛት እንዳትመጣ ያልኩ አንደኛ በጣም ማስጠንቅቄ ነገሩን ታበላሽብኝ ነበረ። ላይክ በቃ እኔ ሌላ ነገር መስሎ ነው ታየኝ። ይደብራታል። ባለፈው ሚኪ የተነጋገራት ንግግር ይደብራታል ብለህም ታስባለህ አንተ? እርግጠኛ ሲጀመር ዝምሪ ብትኖር እሷ በቃ አይ እንኳን አልጠራናት ግን እንጨነቅ ነበር። ፍራንካችን ለእናንተ ነው። እኛ ማን ቤት ነን በማከል እኛስ ማን ቤት ነን በመሀል ቤት እናንተ አንድ አልጋ ላይ ሆናችሁ እኛ የምንጨነቅ ጎዳ ግን አሳፈርብሏ ሰጎዳ እንዴት ነኝ ግን ያላችሁ እኔ አሁን አንድ ልነግራችሁ የምፈልገው ነገር በእኔ ከመጣ አንተ አትጣላ። አንተ ስምረትን አትምታት ተብለሃል። ብዙ ሰው ኮሜንት እየጻፈልኝ ነው። ሰምሪን እኔ ዝም ብዬ የምመታት ለመሰላችሁ ሁሉም ነው የሚመታኝ። እኔ በቪዲዮ ነው እንጂ የምመታት ፍጹሜ ብቻ ነው የማይመታኝ እንጂ ሁሉም አንሼ ፍፄ ብቻ ግን አይመታኝም። ግን አንሼ ስለታየው ባትናገሪ ያውልሽ